የመጅሊሱ የሥራ አስፈጻሚ ኮሚቴዎችና ሌሎች የአመራር አባላት በሙሉ በፊደል ድርቅ ክፉኛ የተመቱ ናቸው። ለዓመታት የሥራ ኃላፊነቱን እያቀያየረ መጅሊሱን ሲወፍር የቆየው ስክሪኑ ላይ የምታዩት አቶ ጀማል መሐመድ ተቋሙን በፖስተኝነት ሲቀላቀል ያስገባው የትምህርት መረጃ የሚኒስትሪ ካርዱን ብቻ መሆኑ ይነገርለታል። ይህ መሃይምነቱ እንዳይነቃበት ከፍተኛ ጥረት የሚያደርገው አቶ ጀማል ግን መጅሊሱ ገዝቶ በሚያስተዳድራቸው ጥቅም አሳዳጅ ጋዜጦች ዶክተር የሚል ማዕረግ ከስሙ በፊት በማስቀመጥ የተማረ ሰው ለመምሰል ይሞክራል። ገና የሁለተኛ ትምህርት ቤት ደጃፍ ያረገጠ ሆኖ ሳለ ከአምስተርዳም ዩኒቨርሲቲ በግጭት አፈታት ተመርቄያለሁ እያለ ሰዎችን ለማታለል ይሞክራል። ጋዜጠኞች በሚገኙባቸው ስብሰባዎች ላይም ጋዜጠኛ ነኝ እያለ እስከ መገኘት ደርሷል። ይህ በአመራሮቹ ሆን ተብሎ እንዲሰናከል የተደረገ ተቋም ይህን መሰል መሃይማንን ይዞ ከቶ የት ይደርስ ይሆን? ተሽሎክልከው በህዝበ ሙስሊሙ ተቋም የሚርመሰመሱት ሰዎች በስነ ምግባር እጅግ የወደቁ ናቸው። ብዙዎቹ እንኳን ለህዝበ ሙስሊሙ አርአያ ሊሆኑ ይቅርና ራሳቸውን ከሱስ ተጠማጅነት ነፃ ማድረግ ያልቻሉ ናቸው። የጅማ ከተማ የመጅሊስ ተመራጮችን በ1994 አስባሮ በቦታቸው እስከ ዛሬ ድረስ ቁጭ ያለው አባ የዚድ ስብሰባዎች ላይ አስካሪ መጠጥ የሚቋደስ ጀግና ነው። ህዝበ ሙስሊሙን ወክሎ በሃይማኖት መሪነት በተገኘባቸው ስብሰባዎች ላይ ከመንግስት አካላት ጋር አልኮል ሲቋደስ ወይን ሲጎንጭ ማየት ከቶ እንዴት ልብ ይሰብር። በጎንደር ከተማ መጅሊስ የዑለሞች ምክር ቤት ኃላፊ ሆነው የተሾሙት አቶ ሙስጠፋ አሚኒ በመንደር ኪዮስካቸው ውስጥ ቁጭ ብለው ሲጋራ ሲሸጡ የሚውሉ ሰው ናቸው። ህዝበ ሙስሊሙን መሪ አልባ አድርጎ ያስቀረው ኢህአዴግ ግን በዑለሞች ምክር ቤት ዋነኛ ፈላጭ ቆራጭ አድርጓቸዋል። መስጊዶችን የጦር አውድማ በማድረጉ ሂደትም ዋነኛ ተዋናይ ናቸው። ለ6 ዓመታት ፌደራል መጅሊሱን በምክትል ፕሬዝዳንትነት የመራውና በ2001 በሙስና የተባረረውን አቶ ኤልያስ ሬድማንን ይመልከቱ። ለመጅሊስ መሪነት በተሾመበት ወቅት ጎጃም በረንዳ ፋሲል ፋርማሲ አጠገብ በሚገኝ አንድ ሆቴል ከረምቡላ ቤት ውስጥ ሲቆምር የሚውል ሰው ነበር። የሙስሊሞችን መብቶች ሲረግጡ ምንም የማይመስላቸው የመንግስት ደህንነቶችና ባለስልጣናት ግን ከከረምቡላ ቤት አውጥተው የ40 ሚሊዮን ሙስሊሞች መሪ ያደረጉት። ከሌሎች አቻ የእምነት መሪዎችና ትላልቅ ጳጳሳት ጋር በሚሰበሰብባቸው ስብሰባዎችና ጉባኤዎች ላይ ክቡር አባታችን ሼህ ኤልያስ ሬድማን እየተባለ አንቱታ የሚጠራው ይህ ሰው በስብሰባዎቹ ረፍት ሰዓት ወደ ጓሮ እየወጣ ሲጋራ በማጨስ የብዙ ሙስሊሞችን ቀልብ ሲሰብር ኖሯል። የሌሎች ሃይማኖት መሪዎችና ጳጳሳት ተከብረው ሃይማኖታቸውን ሲያስከብሩ ቀለው ያቀለሉን እኒህ ባዕዳን ሰርጎ ገቦች አላህን አይፈሩምን? የፌደራል መጅሊሱ የጽህፈት ቤት ኃላፊ ሆኖ መጅሊሱን ሲመራ የቆየውን አቶ ጀማልን ይመልከቱ። በየመንደር ሺሻ ቤቶች በተደጋጋሚ የሚታየው ይኸው ግለሰብ ካሁን ቀደም መጅሊሱን የረገጠው በፖስተኝነት ለመስራት ነበር። በዚሁ ሥራ ላይ ያለ ግን በገንዘብ ማጭበርበር ተከሶ እንዲባረር ተደርጎ ነበር። ስክሪኑ ላይ እንደምትመለከቱት በታህሳስ 30 1994 በመጅሊሱ ምክትል ፕሬዝዳንት በሼህ አህመድ መሐመድ ኪቦ ፊርማና ማህተም የወጣው ይኸው ደብዳቤ አቶ ጀማል መሐመድ አቶ ከሊፋ ሙስጠፋ ከተባሉ ግለሰብ ላይ 14802 ብር በማጭበርበሩ የወረዳ 16 ፖሊስ እርምጃ እንዲወስድበት መጠየቃቸውን የሚያሳይ ማስረጃ ነው። ይሄኛው በ24/06/2001 የተጻፈ ደብዳቤ ደግሞ ከ7 ዓመታት በኋላ አቶ ጀማል በጽህፈት ቤት ኃላፊነት እንዲሰራ የተሾመበት ማስረጃ ነው። ሱብሃንአላህ። አቶ ከሊፋ ሙስጠፋ ከዓመታት በፊት ገንዘብ ያጭበረበራቸው ግለሰብ ዛሬ እሳቸውና የ40 ሚሊዮን ሙስሊሞች መሪ ተደርጎ በመንግስት መሾሙን ቢሰሙ ምን ይሰማቸው ይሆን? የአዲስ አበባ መጅሊስ ዋና ጸሐፊው አቶ ሁሴን ረዲን ተመሳሳይ የተጨማለቀ ታሪክ ያለው ቢሆንም ከመጅሊስ መሪነት ግን አንዳችም ያገደው ነገር የለም። ይህ ሰው በወረዳ 24 ቀበሌ አስተዳደር ውስጥ ሳለ በፈጸመው ሙስና ከኢህአዴግ መዋቅር በግምገማ የተተፋና የተባረረ ሰው ነው። ምንም እንኳ ኢህአዴግ ለመዋቅሩ ተጸይፎ ቢያባረረውም ህዝበ ሙስሊሙ መዋቅር ውስጥ ግን አስገብቶታል። በ1992 የወረዳውን ተመራጮች ካስባረረ በኋላ ቀስ በቀስ መጅሊሱ ቅጥር ድረስ ተንፏቆ የደረሰው ይህ ሙሰኛ ግለሰብ ዛሬ ሺዎችን ያስለቅሳል። የመስጊድ ኮሚቴዎችን ይሽራል፣ ይሾማል፣ መስጊዶችን ያስዘጋል፣ ያስቀማል። ሐጂ ሳኒን የመሳሰሉ አባቶች የመሰረቱት
ባለመልካም ራዕይ ድርጅት ወንበር ዛሬ በቁማርተኞችና በጋጠ ወጦች ተሞልቷል። የቀድሞ የፌዴራል መጅሊስ ዋና ጸሐፊ አልሙሐመድ ሲራጅ ከመሰል ቁማርተኞች አንዱ ነው። በአንዱ ታዋቂ ሆቴል ውስጥ በሚገኝ ቁማር ቤት በተደጋጋሚ ማንነቱ እንዳይታወቅ ባርኔጣ ለብሶ ሲገባ በአይን ምስክሮች ታይተዋል። የተለያየ ጊዜ መጅሊሱን መንበር የተቆናጠጡ ሰዎች በአብዛኛው እንዲሁ ነበሩ። ጎረቤቴ ያለው መስጂድ የሱብሂ አዛን አላስተኛ ብሎኛል በሚል የተከራዩትን ቤት እስከ መቀየር የደረሱ መሪዎችን ያስተናገደው ይኸው ድርጅት በአጋጣሚ ቅንብር የገቡ ጥቂት የተማሩና ብቃት ያላቸው ሰዎች ሲመጡ ግን በተጽዕኖ ለማባረር የደረሰበት አልነበረም። 40 ሚሊዮን ሙስሊሞችን ለመምራት መንግስት በጓሩ እያስገባ ያስቀምጠልን ሰዎች እኒህ እንጂ ሌላ አይደሉም። ኢና ሊላሂ ወኢና ኢለይሂ ራጂዑን።